የሆነ ሀገር ውስጥ ያለ ነው። ይሄ ፍራጃይል የሆነ ሀገር ውስጥ የጠመንጃ ፉክክር ክልሎች ልዩ ኃይል እያሉ ሰሜን ኮሪያ እያስመሰሉ በድሮን እየቀዱ ሲሄዱ ልጆቻቸውን እንዲያዝናኑበት ነው እንዴ? ስለዚህ ይሄ ውሸት ለምን አይቆምም? we care about our country። ምናልባት ዓለም አቀፍ ተቋማትም እንደሚሉት አንዳንድ የዓለም ፖለቲከኞችም እንደሚሉት ከምርጫ በፊት ወይም ከምርጫ በኋላ ይሄ ነገር ሊከሰት ይችላል፣ ግጭቱ ሊቀሰቀስ ይችላል የሚሉ አሉ። የእርስዎ እይታ ምንድን ነው? በጣም ነው ሰጋው። ለዚህ እንደ አንድ ፖለቲከኛ ምንድን ነው የሚያደርጉት ዝግጅት? አንደኛ ይሄ አምባገነናዊ ስርዓት ለመገንባት የሚደረገው ሽርጉድ ይቆም፣ አይሰራም። እዚህ ሀገር የአንድ የፓርቲ የበላይነት ኢህአዴግ የህወሓት የበላይነት ነበር ብለን አመፀን። አሁን ደግሞ የአንድ ግለሰብ አምባገነናዊ ስርዓት ለመገንባት እየተሞከረ ነው። እብደት ነው ይሄ ቅዠት ነው፣ ዴንጀረስ ቅዠት ነው። እዚህ ሀገር ተቻችለንም ተመካክረንም ትንሽ ለፈስፈስ ያለ ዲሞክራሲ ራሱ መስርተን በሰላም ከቀጠለን እድለኞች ነን። አምባገነናዊ ስርዓት ለመገንባት እየሮጥን እንደ ትላንትናው ዶሚናንት ፓርቲ ወይም ደግሞ አውራ ፓርቲ ስርዓት እንገነባለን ብለን የኔ ሐሳብ በሁሉም ቦታ ላይ እስከ ቀበሌ ወርዶ የኔ ሐሳብ ብቻ ስራ ላይ መዋል አለበት እያልን እየተዘጋጀን ከጎን ደግሞ አይ እንደ ትላንትናው ልሙጥ ሊያረጉን ነውና ስለዚህ ያለችንን መትረየስና ክላሽንኮቭ እንወልውል እናሳይ እያልን እየሄድን ጦርነት አንገባም ማለት አይቻልም። ምን ማለት ነው? ለጦርነት እየተዘጋጀን ጦርነት አንገባም። ጦርነት ሊያመጡ የሚችሉ እርምጃዎችን እዚህ ሀገር ጦርነት የፈጠረው ምንድን ነው? ከዚህ በፊት ብሔሮችን በጉልበት ለመጨቆን ለማፈን መሞከር፣ የተገፋን ብለው የሚያምፁ ኃይሎችን በጉልበት ለመደርመስ መሞከር፣ በሀገር ሉዓላዊነትና አንድነት ስም የተለያየ አመለካከት ያላቸውን ከነ ኢህአፓና ሜሶን ዘመን ጀምሮ የተደረገው በሙሉ ሀገርን እያዳከመ ህዝብን እየከፋፈለ ለውጭ ኃይል ተጋላጭ እያደረገን ነው የመጣው። ዛሬም እሱን እንደግማለን። ዋይ ሰው እንዴት ትላንት ለበደል፣ ትላንት ለመጠፋፋት፣ ትላንት ለኪሳራ፣ ለውድመት ያደረገንን አካሄድ እንደገና መልሶ ለምን ይደግማል? ፐርሰናል የሆኑ ጥያቄዎች ላንሳሉት ከእርስዎ ጋር ተያይዞ የሚነሱ አንዳንድ ጉዳዮች። አንደኛ ከግብጽና ከኳታር ጋር ግንኙነት አለዎት ተብሎ በብዛት ይነሳል። በተለይ ግብጽ ላይ ለኦኤምኤን የተደረገውን ድጋፍ፣ ኳታርም እንደዚህ አንዳንድ ነገሮች በቪዲዮ የሚወጡ እየተመለከተ ጀዋርን ሲያስበው አንድ ሰው ከግብጽ ጋር ግንኙነት አለው ብሎ እንዲያስብ ይገደዳል። ይሄ ከምን የመነጨ ነው? ከግብጽ ጋር ያለዎት ግንኙነት እውነት ምንድን ነው? ኃይለማርያም ነው ነገር እኔ አቶ ኃይለማርያም ባገኛቸው የቀድሞ ጠቅላይ ሚኒስትር ትዝ ይለኛል። ይሄ ከግብጽ ብር በጆንያ ይዞ እየሄደ ሲል ሰማዋለሁ። እኔ ብቻ አይደለሁም። እዚህ ሀገር ተቃዋሚ ኃይል በመጣ ቁጥር የውጭ ድጋፍ ነው የሚለው ነገር ኮመን ነው። ውሸት ነው ወይ? የውጭ ድጋፍ አብዛኛው ተቃዋሚ በአብዛኛው ውሸት ነበር። ትልቁ የአማጽያን ድጋፍ ሀገር ውስጥ ነበር። ወደንም ጠላንም የሻዕቢያ ትልቁ ድጋፍ የኤርትራ ህዝብ ነበር። ድጋፍማ ቢሆን እኮ እንደ ኤዲዩ የነበሩ ኃይሎች ነበሩ፣ የውጭ በግልጽ ሲደገፉ የነበሩ። በውጭ ድጋፍ አንድም ሰው እዚህ ሀገር ኃይል ሊኖረው አይችልም። ምናልባት የውስጥ ድጋፍ የሚሆነው ከኃይል አንጻር ሊሆን ይችላል እንጂ በገንዘብና በሌሎች በአቅርቦት አብዛኞቹ አማጽያን በ17 በ7 ሰው ጀምረው ያደጉት የገበሬው ልብ ውስጥ መግባት ስለቻሉ ነው። ከዚህ አንጻር የከሌ ድጋፍ የሚገርምህ እኮ በየቀኑ ከአረቦች ገንዘብ የሚሰፈርለት ኃይል በግልጽ የሚሰፈርለት ኃይል እኛን ከዛ ጋር ሊያያይዝ ይፈልጋል። እኛ ምንም አያስፈልገንም ከውጪ። አንደኛ ሰላማዊ ትግል ነው የምናካሂደው። ስለዚህ ክላሽ አያስፈልገንም። ከውጪ የምናመጣው መሳሪያ የለም። የምንንቀሳቀስበት ገንዘብ በግልጽ ይታወቃል። አንደኛ ኮስታችን በጣም ጥቂት ነው የምናደርገው። ይሄን የሚሉት ሰዎች ለራሳቸው ሄደው ከነኛ ሰዎች ጋር ሲሞዳሞዱ ይከርማሉ።
ከግብጽ ጋር ለሚነሳው ዛሬ እኮ አይደለም ቆይቷል። በውሃ ጉዳይ ላይ ዛሬ ሳይሆን ገና ወጣት ሆኜ ምስጽፎ የነበረው የታወቀ ነው። ከግብጽ ጋር እኔ ኢትዮጵያዊ ስለሆንኩ ምናምን አይደለም። ግልጽ የሆነ የአፐር ሪፔሪያን እና የሎወር ሪፔሪያን ጉዳይ ነው የናይል ጉዳይ። የብሔር ጉዳይም ኢንፋክት የሀገር ጉዳይም አይደለም። ከዛ የበለጠ ከታችኛው አባይ ላይ ያለውና ከላይ ያለው አባይ ጉዳይ ነው። ኤርትራንም ይመለከታል፣ ትግራይንም ይመለከታል። ሪፐብሊክ ሆነው ራሱ ቢወጡ በነገራችን ላይ ሪፐብሊክ ሆነው ቢወጡ ትግራይ ከኢትዮጵያ ጋር ነው የምትቆመው። ሱዳን መሀከል ላይ ነች። ሁሌ መሀከል ላይ ሱዳን የምትቆመው እኛን ስለወደደችን አረብኛ ስለተናገሩ ምናምን አይደለም። መሀል ላይ ስላሉ የሁለቱን ጥቅም መሀል ላይ ይዘው ነው መሄድ ያለባቸው። ከዚህ አንጻር ነው መሄድ ያለበት እንጂ ይሄ ተራ የስም ማጥፋት ሙከራ ነው። ከኳታር ጋርስ ማለት ከኳታር ጋር ተያይዞ የሚነሳው ምሳሌ እርስዎ በአብዛኛው ወደ ኳታር ይሄዳሉ ወይ? መቼ? አይ ጥያቄ ነው እየጠየቅኩት ያለሁት። ድጋፍም ሲደረግለት ለኦሜን እንደዚህ አይነት ነገር አለ። ውሸትም ሊሆን ይችላል እንጂ ምሳሌ ባለፈ ከተከሰተው ይሄ ጠበቃዎች ከማስነሳት በኋላ ቀጥታ ያደረጉት በረራ ወደ ኳታር ነው ሚልም ወሬ አለ። ኳታር አንዴ ነው የሄድኩት እኔ። 67 ከተሞች ላይ በዓለም ላይ ቻፕተር አለን የኦኤምኤን። ኖርዌይ ሄዳለሁ። ለምን ኖርዌይ አትታማም? እንደውም ሞር የሚለው ኖርዌይ እና አሜሪካ ነው። ኖርዌይ፣ አሜሪካ፣ ዩሮፕ፣ ጀርመን ሄዳለሁ። ኳታር አንዴ ሄጃለሁ። ኤሚሬትስ ሄጃለሁ። ለምን ነው ኤሚሬትስ ስሙ የማይነሳው? ኤሚሬት ሁለቴ ሄጃለሁ። ለምን ነው ስሙ የማይነሳው? ሳውዲ 5 ከተማዎች ውስጥ የድጋፍ ኮሚቴ አለ። እሱ ለምን ነው የማይነሳው? ኳታር አንዴ ነው የሄድኩት በግልጽ ለዛውም ከኤምባሲ ሰዎች ጋር አሬንጅ አድርገን የኤምባሲ ሰዎች ተገኝተውበት ትልቁ ስራ እንደውም የኦኤምኤን ስራ ሳይሆን የነበረው የስደተኛ ማህበረሰብ የወያኔ ኤምባሲ ብሎ ስለሚጠላው እነሱን ለማቀራረብ ነው የሄድኩት ኳታር። መንግስት የሚያውቀው ኤምባሲ አሬንጅ ባደረገው ነው ይሄን ነው። ስለዚህ ከኳታር ጋር ከግብጽ ጋር አያስፈልጉኝም እኮ ነው የምልህ። ዋይ ዱ አይ ኒድ ዘም? ቀደም ሲል የሚያነሱት ምናልባት የገንዘብ ድጋፍም አያስፈልገኝም ሲሉ ሰምቻለሁ። ባለው ካፒታል በእርግጥ አቶ ጀዋርን የገንዘብ ድጋፍ ምንጮ ለኢትዮጵያ ሕዝብ ነገሩ ቢሉ ምንድን ነው ማለት ይቻላል? የኦሮሞ ሕዝብ ነው ማለት በምን አይነት መንገድ ነው የሚያሰባስቡት? በፈንድሬዚንግ ነው። በግልጽ እኮ ነው። እኛ በአመት እና ፈንድሬዝ እናደርጋለን። እያንዳንዷ ስሙን የምትገባው ገቢዎች ያውቃታል። ከዚህ ጋር ተያይዞ የሀብታም የመሆን ምኞት አለዎት ማለት አንዳንድ ሚዲያዎችን እርስዎ ጠቅሏቸዋን ሲባል እነ አዋሽ ኤፍኤምን እነ ፊንፊኔን ከዛም አልፎ ፊንፊኔ ኢንተርሴፕት እርስዎ ነው ሲባል እንሰማለን። ኦኤምኤን አለና ምናልባት ካፒታሊስት የመሆንና ሀብታም የመሆን ፍላጎት ምን ያህል ነው? ድሀ የመሆን ፍላጎት አይኖረውትም? የኔ ሀብታምነት በእናንተ አይምሮ ውስጥ ነው ያለው። ስለዚህ አንጻር ያው ትዝ ይለኛል ኤልቲቪን ገዛው እንትንን ገዛው ቁጭ ቤት ስቅ ነበረ። ከዚህም ጋር ተያይዞ ምናልባት በእርስዎና በኦሮሞ ፖለቲካ ነው ሻላሙዲ ሼክ ሁሴን ከዚህ ሀገር የወጡትና በሌሎች ሀገራት ክስ የተፈጠረባቸው የሚልም ነገር አለ። በተለይም የወርቅ ማዕድን ማውጫቸውን ጋር ተያይዞ የተነሳውን ቅሬታ በማጋጋል እርስዎ ሚና ነበረውት ይባላል። ምን አላሙዲን እኮ የኢትዮጵያ መንግስት አላባረረው። አይ አውቃለሁ፣ ለመታሰራቸው ነው አይደል? አላሙዲንን ያሰረው ስንቱን ነገር ነው የምታያይዙት ወዳጄ። አላሙዲን የታሰረው ከሳውዲ መንግስት ጋር ካለው ጉዳይ ነው። ከኢትዮጵያ መንግስት ጋር እንኳን አያያዝም እንኳን ከኛ ጋር። ግን በዚህ ጉዳይ ውስጥ የእርስዎ ተሳትፎ ነበረ ወይ ነው? እንዴት አድርጎ እንዴት ነው የሚያደርገው? በኦሮሚያ ክልል የነበራቸውን የወርቅ ማውጫ ማዕድን የሳውዲ መንግስት አላሙዲንን ከኦሮሚያ ወርቅ ለምን አወጣ ይለዋል? አይ በዛ ደረጃ አይደለም እያልኩት የራሳቸው ዜጋ ልጨርስልዎትና በኋላም ጠቅላይ ሚኒስትሩም በሻላሙዲ ጉዳይ ላይ ስለ ዋሽተዋል ተብሎ ስለሚታሙ ነው። ምናልባት በነበረው የወርቅ ማዕድን ላይ የእርስዎ እዛ አካባቢ ነዋሪዎችን ይጎዳል፣ በሰዓቱ ዜናውንም ስለማስታውሰው ለሚወለዱ ህጻናትም ከፍተኛ ተጽዕኖ እያሳደረ ነው የሚለውን ነገር እርስዎ ማስተጋብቶት ነበረ። ያንን ግን አንዳንድ ፖለቲከኞች ያንን ቦታ በኋላም እንደሆነው ለራሳቸው ሀብት ለመቀራመት እንጂ በትክክል ጎድቶ አይደለም ብለው ሲከራከሩም ይታያል። ከሜድሮክም በተመሳሳይ በዚህ ውስጥ ሻላሙዲ ሼክ ሁሴን እዛ መያዛቸው ለለውጡ አንድ የታሰበ ሴራ ነው ተብሎም ይነሳል። ጠቅላይ ሚኒስትር ዶክተር አብይ አህመድም እጃቸው መጣለው 2 ቀን 3 ቀን ብለው በተደጋጋሚ ቃል ገብተው ሳይሆንላቸው ቀረ። ስለዚህ ምንድነው በሻላሙዲ ሼክ ሁሴን ላይ የእርስዎ እይታ አጠቃላይ? ምን ከሱ ጋር ምን ያያይዘዋል? እሱም ብቻ ነው እንደ የሆላንድን የአበባ ፋብሪካ ተቃውመናል። የሌጦ ፋብሪካዎች
ኬሚካል ወደ ባቱ ውሃ የሚያስገቡትን ተቃውመናል። ስንት የአበባ እርሻ ነው እዚህ አካባቢ የተቃጠለው? ምን አላሙዲንን ለየት የሚያደርገው ትልቅ ሀብታም መሆኑ እንጂ ዛሬ እኮ የአላሙዲን ሀብት ኦሮሚያ ውስጥ በሰላም ይሰራል። ኬሚካል እየመረዙ ያሉ ተዘግተዋል። አዋሽ ላይ እንዳለ እስከ አፋር ደረጃ ያለው የፍራፍሬ የማን ነው እየሰራ እኮ ነው ያለው። ሊሙ በዓለም ትልቁ የእርሻ መሬት ጅማ ያለው የማን ነው? የሱ እኮ ነው። ሚድሮክ እየሰራ ነው አይደል? እዚህ ሀገር ውስጥ it remains the largest company። ከግለሰቡ ጋር ምንም ግንኙነት ምንም ችግር የለንም እኛ። አላሙዲን አንተ ልትሆን ትችላለህ፣ እሱ ሊሆን ይችላል። we don't care። ግን ያ ካምፓኒ የፈረንጅ ሊሆን ይችላል፣ የቻይና ሊሆን ይችላል፣ የኢትዮጵያዊ ሊሆን ይችላል። ያ ካምፓኒ እዛ አካባቢውን ህዝብ መጉዳት የለበትም። ኢንቨስትመንት ስንፈልግ ያለውን ካፒታል ይዞ መጥቶ የበለጠ እንዲያሳድግ እንጂ ኢንቫይሮንመንቱን እንዲበክል አንፈልግም። ህዝቡ እንዲያቆራቁዝ አንፈልግም። ይሄን በግልጽ ተቃውመነዋል። አብይ ደግሞ ፈረደበት። ሊያወጣው ከዚህ ሄዶ ንጉሱን ተለማምጦ ያልተሳካለትን ላደረገው ሙከራ እንኳን ማመስገን ቀርቶ እሱንም የሚወቀስ ከሆነ ዳስ ሰምኛልስ። ሌላ አንድ ፐርሰናል የሆነ ጉዳይ ጨረስን እንሂዳ። እሺ ባለፈው ኤልቲቪ ላይ እንደቀረቡ አንድ 10 ደቂቃ ወስደው እንደ ሳረ ሊያረጉኝ ነበር ብለዋልና ለኔ አእምሮ ውስጥ የቀረ ጉዳይ ነው። ሲወያዩ እዚህ የጸጥታ አካላቱ በሚነሱበት ሰዓት ማለት ነው። ምንድነው እንደ ሳረ ሊያረጉኝ ነበር ማለት እንዲብራራ ስለፈለኩ ነው። የጋው ነው ደግሞ እንደ ሳረ ያረጉኝ ያልኩት ለቤቴልም ለሰጣት ኢንተርቪው ላይ እንደ ሳረ ሊያረጉኝ ነበር ብለዋል። አይደለም ያልኩት እንደዛ አይደለም ያልኩት። እዚህ ሀገር ሰው ሳረ ከተገደለ፣ አማራ ክልል ሰው ተገደለ፣ ኢንጂነሩ ተገደለ፣ ኢንቨስቲጌሽን የተካሄደ አይደለም። ማን ነው እየገደለ ያለው? ሰው ለምንድን ነው የሚገደለው? ይሄ አለመደረግ እየተደጋገመ በሄደ ቁጥር ህዝብ መንግስት ላይ ያለው አመኔታ እየመነመነ ይሄዳል ነው። ከዚህ አንጻር የተደረገው ሙከራ እናውቀዋለን፣ ደጋግመን አውርተነዋል። ከዚህ አንጻር ነው የተነሳው። ግን ከዚህ አንጻር እንደ ሳረ ሊያረጉኝ ነበር ብለው ተናግረዋል ኤልቲቪ ላይ። እኔ ማለት በስርዓት ስላዳመጡት ነው። የሳረም የሁሉም ጉዳይ የሚነሳው እዚህ ሀገር የመንግስት እጅ ዱቤስ የሆነ ባለበት ሁኔታ ሰዎች ሲገደሉ እናያለን። ምርመራው ሳይጠናቀቅ ምርመራው በአግባቡ ሳይካሄድ ለህዝብ ሳይገለጽ እየተሸፋፈነ እየሄደ ነው። ከዚህ አንጻር ነው